ጤና ይስጥልኝ መልካም ነኝ ከመልካም ኒው ጄነሬሽን ቻናል ቃሎቻችን እንደ ገደል ማሙይተው የምናወጣው ድምጽ ወይም የምንናገረው ቃል ከኛ ወጥቶ ተራራዎችን አሰምቶ ዙሮ ወደኛ ይመጣል እንደሚመጣ እርግጠኞች ነን ከፈለጋችሁ ሞክሩት ወጣ ብላችሁ ድምጻችሁ ከፍ አርጋችሁ ድምጽ አሰሙ ያንን ድምጽ አስተጋብቶ ተራራዎችን አዘምቶ አሰምቶ አውጆ ወደናንተ ድምጽ እንዳለችዋን ትመጣለች እንዲያውም ተባስቶ ስለዚህ ይመጣል አይመጣም ጥያቄ የለውም ይመጣል ጥያቄ የሚፈጠረው ግን ምን ተናገርኩኝ በሚለው ላይ ነው ምንድነው እየተናገርን ያለ ነው የምንናገረው ቃል ምን ይሆን ሌሎችን የሚገነባ ወይስ ሌሎችን የሚያፈርስ ወይ ሌሎችን የሚሰብር ወይ ሌሎችን የሚጠግን ወይ ሌሎችን የሚተክል ወይ ሌሎችን የሚነቅል መልካም ወይ ክፉ የመልካምና የክፉ መለኪያ ካለን ብዬ ነው ዛሬ አፋችን ተነስተን የምናወራለት እንደ ልማድ እንደ ባህል የሆነን መርገምት ነው ድብንበል እርርበል ክትምበል እያልን ነው የምናወራው ከልጆቻችንም እንዲሁ ከቤተሰቦቻችንም እንዲሁ ከጓደኞቻችንም እንዲሁ ከሚቀርቡንም እንዲሁ ከሚጠሉም ከሚርቁንም እንዲሁ አፋችን ያልተገራ መሳሪያ ነው በአፍ ያለው ምላስ ነው ምላስ አጥንት የለውም አጥንት ይሰብራል እንደተባለው ስጋ በሆነው ምላስ አጥንቶችን ብቻ አይደለም እንሰብረው ትውልድም እንሰብራለን ታላላቅ ነገሮችን እናፈርሳለን የበረሃ ጫካዎችን እናቃጥላለን በዛኛው ስጋ እኛው ማታከል ስጋ በሐሳብ ጠንስሳ ከውስጣችን ያለው የክፋት ጉልበት ከውስጣችን ያለው የመልካም ጉልበት በአፍ ወጥቶ በመላስ ነገሮችን ግልብጥብጥ ያወጣል የሚገርመው ግን እኛ እንደመሰለን በሌላ አይጀምርም በእኛ በራሳችን ላይ ነው የሚጀምረው የሚያሳዝን ግን ከኛ የጀመረው ለሌላ መትረፍ መሆኑ ነው ዛሬ እየኖርንበት ያለነው ሀገር ወይ እየኖርንበት ያለነው ኑሮ ወይ እየሆንበት ያለነው እኛ ላይ የተፈጠረውን ጫና ትናንት በገዛ ምላሳችን ያወጣነው መፈክር እና ንግግር ነው ዛሬ እየኖርን ያለነው ትናንት ምን አለ የዛሬ 10 20 25 30 አመት ምን ያልን ነበር ያንን በቅሎ አብቦ ጎፍሮ ዛሬ ፍሬ መስጠት ጀመረ የሚገርመው ግን ፍሬው በአጥፊነት መሆኑ ነው ዛሬ እንትናን ሳላጠፋ አልኖርም ያልንበት ያው እየኖርን ነው እየጠፋንም እያጠፋንም እየኖርን ነው ዛሬ እገለን ተርበዋል ብለን ባጨበጨብንበት ጣታችን ዛሬ የምንጎርሰው ማጣታችን መንስኤ ሆኗል ጎረቤት ሲራብ ማልቀስ መርዳት ማገዝ ይገባ ነበር ሰየው እልልል የተባለበት ዘመን ግን አሁን በእኛ ቤት በእኛ ማዕድ ደርሷል ሀገር ሲፈርስ ሀገር ካንጨበጨበ ነገስ ቤት 100%
ባለማወቃችን ዘመናት ያሳለፍንበትን ያንጨበጨብንበትን ዛሬ እያስከፈለን መሆኑ የሚያሳዝን ነው። እንደ ግለሰብ ይህንን አመለካከት አስተካክለን እንደ ማህበረሰብም ከዚህኛው አስተሳሰብ ወጥተን እንደ ሀገርም ከዚህኛው አመለካከት ነጥተን አመለካከታችንን እናስተካክል። ዛሬ የኖርንበት ያለነው ትናንት ባስተካከልነው ሰረቱ በሰራነው ቤት ነው። ሰረቱ ምን ይመስላል? ውጤቱ ይመሰክርልናል። ዛሬም እየኖርን ያለን ለነገ እየተከልን እየዘራን ነው። ነገ ደግሞ ካለን ብዬ ነው ካለን ከቆየን ማለት ነው። ነገ ደግሞ የምናጭደው የዛሬ ዘር ነው። እውነተኛ ጥሪ ከትናንት ዛሬ ተምረን ለነገ እንኳን ብናስተካክል እድል ተሰጥቶናል። ውጤት መለኪያ ሊኖረን ይገባል። ስህተቴ ምን ላይ ነው ብለን ማረም ይገባናል። ስህተት ኃላፊነት መውሰድ አለብን። እስኪ ያሰማናቸው ከትናንት ወዲያ የነበሩ መዝሙሮቻችን ምን ይመስላሉ? መፈክሮቻችን ምን ይመስላሉ? ጉዞአችን ምን ይመስላሉ? ታዲያ ተፈጥሮ ራሷ እንደ ቃላችሁ ይሁንላችሁ ብላ ስትሰጠን ለምን እናማራለን? መርጠን ወስነን የተቀበልነው ራሳችን ቃል አውጥተን ይግዛ ብለን ያሰማነው ሲሆን ለምን እናለቅሳለን? ይፈተሽ እስኪ ማህደሮቻችንን እስኪ ታሪኮቻችንን እስኪ እንፈትሻቸው። ሚዲያዎቻችን እስኪ እንፈትሻቸው። ሚዲያዎቻችን መዝሙሮቻቸው፣ መፈክሮቻቸው መሸለላቸውን ምን ይመስላሉ? እስኪ ታሪኮቹ የ30 የ20 የ15 ዓመት እስኪ እንያቸው። በዛ ነው እየኖርን ያለ ነው። ወደን ማንም ተጠያቂ ሊሆን አይችልም። እኔ ራሴ እያንዳንዳችን ያንን መውሰድ አለብን ኃላፊነት። ዘፈኔ ምን ይመስላል? መዝሙሬ ምን ይመስላል? ሽለላዬ ምን ይመስል ነበረ? ጥረራዬ ምን ይመስል ነበረ? ንግግሬ፣ ዜናዬ ምን ይመስል ነበረ? ምኞቴ፣ ዛቻዬ ምን ይመስል ነበረ ብለን ስናይ እውነት ተጠያቂ ሌላ አይኖርም። እውነት ተጠያቂ እኔ፣ እናንተ፣ እያንዳንዳችን መሆን ግድ ነው። አንዱ የማናውቀው ነገር ግን አለ። እሱ ሌላ እንዲሆን የምንመኘው ነገር እኛ ላይ ይደርሳል ብለን ያለማወቃችን ነው። ሕያው የእግዚአብሔር ቃል ወይም ሕያው የሆኑ የእግዚአብሔር እንቁ ቃሎች ግን እንዲህ ይላሉ። በአንተ ሕይወት ሊሆን የማትወደው በሌላ እንዲሆን አትመኝ፣ አታድርገው ይላል። በአንተ ሕይወት ሊሆን የምትመኘው በሌላ ደግሞ እንዲሆን አድርግ ወይም ተመኝ ወይም ጣር ወይም አስቀድም ይላል። ዛሬ እኛ መሆን የማይገባን ሌሎች እንዲደርስባቸው የምንመኘው መዓት ጉድ አለ። የሚገርመው ግን መሆኑ አይቀርም። የሚሆነው ግን በማን የሚጀምር መስላችኋል? በባለቤቱ ይጀምራል። ክፉ ነው ያልከው ክፉ በአንተ ቤት በአንተ ሕይወት ይጀምራል። መልካም ነው ያልከው በአንተ ቤት በአንተ ሕይወት ይጀምራል። በእያንዳንዳችን በአጀማመራችን ይጀምራል። ወዳጆቼ እያጠፋን ከምንጠፋ እየተረፈን እናትርፍ። ሚዛኖቻችንን አይዋልሉ። ሚዛኖቻችንን እናስተካክል። እያንዳንዳችን ወደድንም ጠላንም የተያያዝን ነን።
በአንድ የተያያዝን ገመድ ላይ ነው መስመር የተያያዝ ነው። በአንዱ ጫፍ የሚጀምረው እሳት በሁላችን ይደርሳል። የሚያግደው ነገር የለም። ምን አለ ንገሩኛ ካለ ልማርበት። በአንዱ ጫፍ የጀመረው የእሳት ቃጠሎውን ተመልሶ እዛው ይደርሳል። ማን አግዶት? የተያያዝንን መያያዛችን አይገባንም፣ አናውቅም፣ ሌላ ጉዳይ ነው። የተያያዝን መሆናችን ግን የምናወጣው ቃል ከኛ ወጥቶ እዛ ማዶ ደርሶ ገጭቶ እኛ ህይወት ይገባና መስራት ይጀምራል። ከኛ ወጥቶ እዛ ጎብኝቶ መጥቶ እኛ ቤት መስራት ጀምረው እዛኛ ወንድሞቻችንና ያናቸው የፈለግናቸው በመልካም ይሁን በክፉ የፈለግናቸውን ሄዶ ይከናወናል። ወዳጆቼ ምን እንምረጥ? ምንድነው የምንመርጠው? እየኖርን ሌላ እንዲኖር ማድረግ አይቻልም? እየኖርን ሌላ እንዲኖር ማድረግ እድል አለን። እየኖር ሌሎችም ይኖሩበት፣ እየተደሰትን ሌሎችም ይደሰቱበት፣ እየተንቀሳቀስን ሌሎችም ይንቀሳቀሱበት። እገሌን ሳላጠፋ መኖር አልችልም የሚለውን አመለካከት እሱን ከማንም ምንጩ ከየት እንደሆነ ቢፈተሽ መልእክቴ ነው። ስለዚህ በእኛ ቤት እየሆነ ያለውን በእያንዳንዳችን እየሆነ ያለውን በአንዱ ጫፍ እየሆነ ያለውን በእኛ በጠነሰስ ነው፣ እኛ ባብላላ ነው፣ እኛ በሰራ ነው ሊሆን ቦታ በፈቀድንለት እየሆነ ያለው ከኛ ወጥቶ እዛ ማዶ ሂዶ ደርሶ ገጭቶ ተመልሶ እኛ ቤት ጀመረ። ስለዚህ መልካም ቢሆን ኖሮ ደግሞ ስንት ለምልመን ስንት አድገን ስንት ለሌሎች መትረፍ በተቻለን ነበረ። ወዳጆቼ መለኪያ ካልጠፋብን በቀር መስፈርቱ ካልጠፋብን በቀር አሁን የትኛው ደረጃ እንዳለን ልናውቀው ይገባል። የት ደረጃ ነው ያለነው? እየወረድን እየወጣን ወድቀን ወይስ ቁመን? እየተረፍን ወይስ ከሌላ እየፈለግን? ቆስለን እየሰጋየን ወይስ የሆነ ደስታ እየተሰማን? እነዚህ ሁሉ መስፈርቶች አሏቸው። መስፈርት ከእጃችን ከወደቀ ኦልሬዲ ምንም ማድረግ አይቻልም። እያዘንም መሳቅ ይቻላል። ለህልከኝነት ለግትርተኝነት ካልሆነ ግን መለኪያው ይምጣና እድገት ምን መሆኑ፣ ውድቀት ምን መሆኑ፣ ደስታ ሀዘን ምን መሆኑ፣ እነዚህ መለኪያዎች ይምጡና መለኪያው በቦታው ይለኩንና ምን ላይ ደረጃ እንዳለን መስፈርቱ አሟልተናል አላሟላንም እሱ ቢሆን ይመረጣል። አሁን ያለነው ግን የትናንቱ ዛሬ እንኳን እያጨድን እየኖርንበት እንኳን ቢሆን ለዛሬ ግን ለነገ እናስተካክል። ዛሬ ላይ ሚዛናችን ጠብቀን ለነገ ግን አዲስ ነገር ብንጀምር እድል አለ። ያን እድል ቸል ባንለው መልእክቴ ነው። የሌላ ሀዘናችን ካላደረግን፣ የሌላ ሰቆቃችን ካላደረግን፣ የሌላ ማጣታችን ካላደረግን፣
አንድ ሲሰቃይ እኛ ከወሮ የሚያስመታን ከሆነ የአንድን ለቅሶ የሚያስቀን ከሆነ የአንድን አካል መጉደል የኛን ደስታ የሚያፈነጥቀን ከሆነ የኛ ቤትስ የኛ ህይወትስ ነገስ እውነት ዋስትና አለን? ጥያቄ መልሱ ለእያንዳንዳችን። በቀጣይ ጊዜ እንገናኝ። ቸር ይግጠመን።